Why Oromo? ወይ ተዳሩን አልያዘችው ወይ የረባ ምግብ አልበላች አንድ ቀን እንደሰው ወጣ ብላ ፉን አላለች ምንም እንትን ሳትል ያውላ ውበት ይያለ ስንቱ ላግባሽ ይያላት ስንቱ የኔውኝ ይያላት ቤተሰቦቼ ይበልጡብኛል ብላ ያንን ትለፋለች መጨረሻ ላይ ግን ያው ውበቷ ሲረግፍ ለፍታ ከሁሉም ሳትሆን እንትን የምትለው አብዛኛው የአረብ ሀገር ሴት ናትና አንጀቴን ይበሉኛል በዛም መቤቴ መስከረኝ አንጀቴን ነው የሚበሉኝ ምክንያቱም በልጅነታቸው ነው ከሀገር የሚወጡት አረብ ሀገር ቤተሰብ ለመርዳት ተብሎ እድሜያቸው ሙሉ ሰው ቤት እንደሰሩ ምን እንዳሉ የራሳቸውን ህይወት ሳይኖሩ ማንንም ሳያዝንላቸው መጨረሻ ላይ ተዳሩ ምኑም ሳይሳካ እንትን ይላሉና ያቺ ነገር ላይ እንደው ጠንከር ቢሉልኝ ደስ ይለኛል አንድ ነገር ልንገራችሁ የአረብ ሀገር ሴቶች የምትሰሙኝ ከሆነ መብታችሁ ነው አለመስማት ኑሮ ተወደደ ብሎ መኖሩን ያቆመ የለም nobody ኑሮ ተወደደ ብሎ መኖሩን የሚያቆም እዚህ ምድር ላይ የለም የራሳችሁን ህይወት ብልጡኑበት በተወሰነ መልኩ ለራሳችሁ መኖር ጀምሩ በተወሰነ ታናናሾቼ ናቸው አብዛኛው አረብ ሀገር የምትኖሩ ሴቶች እውነቴን ነው የምልሽ ለራስሽ የተወሰነ ነገር ይዘሽ ተቀመጪ ቤተሰብ አምጪ ከማለት ውጪ ሌላ ታሪክ የለው አምጪ ቸገረች የማታቂው 99 ቀዳዳ አለ አገር ቤት እያለሽ በሰላም እየኖራችሁ አንቺ ልክ ከሀገር እንደወጣሽ የሚሞቱ ነው የሚመስሉሽ ሁላ ስለዚህ እባካችሁ አረብ ሀገር ሴት የምትኖር እናትዬ 30 ከረገች የራስሽን ህይወት ጀምሪ ሴት ልጅ ነሽ ትዳርሽን ኑሪ ለምን ሲጮህ አይውልም የራስሽን ህይወት ጀምሪ ትዳርሽን ህይወትሽን እየጀመርሽ ቤተሰብ በአቅምሽ ትረጃለሽ በእውነት ራሳችሁን አትግዱ ማንም አይደርስልሽማ ገባሽ እስከ 30 ቤተሰብ ካገሽ እስከ 28 አመትሽ ቤተሰብ ካገሽ ከዛ ደግሞ የራስሽ ህይወት አለሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ከባለፈው ጥያቄዎች ላይ ማሻአላ ከ300 በላይ ጥያቄዎች አሉ አብዛኛዎችን በኮሜንት ስር መልሻለሁ በያስባለሁ እንግዲህ ይሄ እንግዲህ ኮሜንት ላይ ለመመለስም ብዙ አይመችም ብዙ ጥያቄ ነው እና እስቲ የቻልኩትን ለመለስ መዝለል ያለብኝና እዘላለሁ ባላ ጥያቄን አትለፊኝ ከሰለምሽ ምን ያህል ጊዜሽ ነው ባላ ፍቃድ እንግዲህ ረመዳን ሲመጣ አመት ይሆነኛል ማለት ነው አመት እየሞላኝ ነው ማርች 26 ነው የሰለምኩት ከጌታዬ ፍለፊት በሱጁት ላይ የተገናኘሁት
ለጌታዬ ሰገድኩበት ማለት የወደፊት ምኞትሽ ምንድነው? የወደፊት ምኞቴ በአላህ ፍቃድ እንግዲህ አላህ እኔ ሰበብ ያድርጎ ለቤተሰቦቼ ዲያ እንዲሰጣቸው ነው። ቤተሰቦቼ እንዲሰልሙ ነው። ሌላ እዚህም ዱንያ ላይ ሀብትን እንዲሆናለሁ አልመኝም ማለት ነው። ምክንያቱም ሁሉንም ነገር ጥዬ ስለሚሄድ ለኔ የሚበጀኝ እንግዲህ የወዳኛው ስለሆነ አላህ እኔ ሰበብ ያድርጎ ሂዲያውን እንዲሰጣቸው ሁልጊዜም ዱአይ ነው። ኢንሻአላህ ደግሞም ኢንሻአላህ ይሳካልኛል። ከዛ ባለፈ ስራሽ ምንድነው? ስራ ቢኖረኝ ሚዲያ ላይ አልጃጃልም ነበር። ለማንኛውም ስራ አለኝ አልহামዱሊላህ እየሰራው ነው። ለራሴ አላንስም ማለት ነው። የቀድሞ ስምሽ ማን ነው? መክሊት። እንግዲህ ሚዲያ ላይ የምታውቁት መክሊት ነው። ብዙዎቻችሁም ሲጀመር የምታውቁት በመክሊት ነው። መክሊት አሁን አልহামዱሊላህ ነጃት። ያ ሁለቱንም ተጠቀመዋለሁ ችግር የለውም። ቀድሞ ስሜንም አልጠላውም። ከዛሬሽ ሙስሊም ነበር ወይ? ቀድሞ ከዛሬ ሙስሊም የለም አይደለም። ከዛሬ ከአስተዳደጊ ካደኩበት ስፍራ ከተወለድኩበት ስፍራ ሙስሊም የለም። ኦኬ ከዘር ከእናትም ሆነ ከአባት የለኝም ሙስሊም። አልহামዱሊላህ ረብል ዓለሚን አላህ እኔን ወዶና መርጦ እስልምናን ወፍቆኛል ማለት ነው። ኢንሻአላህ ደግሞ ወደፊቱ ይኖራሉ። አሁን የለም ብዬ ተስፋ አልቆርጥም። ይሰልማሉ ኢንሻአላህ። አለባበስሽ ልክ እንደ ሚዲያ ነው ወይ ከካሜራ ጀርባ ስለተባለው አለባበሴ አልহামዱሊላህ ልክ የሚባል አለባበስ አልለብስም። ከሰለምኩ ጊዜ ወዲህ አልহামዱሊላህ በሂጃቤና በአባዬ ነው እንግዲህ እስከዛሬ ጸናሁት። አላህ ደግሞ በኒቃብና በጅልባብ የምመጣው የምኖር ያድርገኝ ማለት ነው። አላህ ይሰጥረኝ። አሁን ያለው አለባበስ ትክክል ነው እያልኩ አይደለም። ያ ቢሆንም ግን አለባበሴ ሚዲያ ላይ ብቻ እንዲደብሽ ከሚዲያ ጀርባ ሌላ አለባበስ አልተጠቀምም። ኖርማሊ ነው አባያ ነው የምጠቀመው። ሰፋፊ አባያዎችን ከከለር ሂጃቦች ጋር መጠቀምን ወዳለሁ። እንግዲህ አላህ ጅልባብና ኒቃብን እስኪወፍቀኝ። ከዛ ባለፈ ደግሞ ሰለኑሩ አንድ ነገር በኝ ምንም ማለት አልፈልግም። ሰለኑር ሊቭ ላይም በገባው ቁጥር አንቺ ትላንት ሰልመሽ እኛ ያያየን ሻዳ ይዘሽ እንዲሆነሽ እንዴት እንደዚህ ሊሆን ቻለ? ሱብሃንአላህ። እኛ ይሄ ኑር በነገራችን ላይ ኑር የሌለው ሰው አይሰግድም ወይ ሶላቱን አላህ አልተቀበለውም ማለት አይደለም። እና እናንተ 10 አመት ምናም ስለሰገዳችሁም አይደለም። እናንተ ኑር የሌላችሁ ደግሞ አላህ ሶላታችሁን አልተቀበለም አይደለም። ዋናው ልባችን ከጌታችን ጋር መገናኘቱ ነው። ከጌታችን ፊት በሱ